ህይወቷን ተቀጥለው ፋሲካ በዚህ ጉዳይ ላይ እኔ እንትና ሰፊዩ ደውለሽ መጠየቅ ትችያለሽ። ምን ሚዲያ እንዳናገረ እሱ ይነግርሻል ካንደበቱ ማለት ነው። ምን ሚዲያ አናግሮ ጥያቄው እንዳልተቀበሉት በጣም ብዙ ዩቲዩበሮች ትልልቅ በሰዓቱ በቲክቶክም በዩቲዩብም ቫይራል የሆኑ ሰዎች ጠይቆ መልስ እንዳልሰጡት ከሰፊዩ ሞሳት ሰሚያለሽ። እሱ ነው ለኔ የደወለልኝ። ያንቺና የቤተሰቡ ሀቅ ነው። ከዛ ግን እዚህ ቪዲዮ ላይ አሁን ስሚው ካምፔን ያደረጉት እኛን እንድንነካ። ጠፋችሁ ጥፋት የለም ካጠፋችሁ ይቅርታ ትጠይቃለች። የሌላ ቲሞች ደግሞ ለእናንተ መልእክት አለኝ። የሌላ ቲሞች ሁላችሁም ተቀያይማችሁ ተለያይታችሁ ተበታትናችሁ ነበረ። ትላንትናና ዛሬ ነው አፉ ተባብላችሁ በየገዝቱ ተራ በተራ እየገባችሁ ስትመሰጋገኑ የነበራችሁት ማለት ነው። ስለዚህ ፋሲካ ለምን ሲባል ትገለላለች? ለምን አገለላችሁ? ወንድም ካልድና አይደለም ወንድም ካልድ ብቻ እኮ አይደለም ይሄ ቪዲዮ የሰሩት ፋሲካ እባክሽ እኔ ነኝ የመድረኩ መሪ አንዴ ዝም በይ። ወንድም ካልድ ይሄ ቪዲዮ አንተን ብቻ አይደለም የሚመለከተው። ይሄ ቪዲዮ ሙሉ ኮሚቴው ሌላ ቲሞች እናንተ እርስ በርስ ስትመሰጋገሩ ለምን ፋሲካን አልጠራችሁምና አብራችሁ አላመሰገናችሁም ነው። ስለዚህ ይሄ ብቻ ግን ስለማያስጠይቅክ ሙሉ ኮሚቴውን ስለሆነ ተወውና እኔም ደግሞ እያልኩ ያለሁት እኔ እኮ አትመሰጋገኑ። ምስጋና ገና ምስጋና ያደረግነው ነገር የለም። ለምስጋና ተብሎ የተሰራ ነገርም የለም። ገና እኮ አዳራሽ አለሽ ልጅቷ ጤነኛ ወጣ በመድረክ ላይ ቤተሰቧ የሚያመሰግነው እኮ እኔ አይደለሁም እኮ ፋሲካን ማመሰግናት እኔ አይደለሁም እኮ ወያሲያ አይደለም። የሌላ ቤተሰቦች ፕሮግራም ተዘጋጅቶ እኮ አላወቀችማ። ገና የምስጋና ፕሮግራም እንዳለ አላወቁም፣ ህዝቡም አላወቀም። ስለዚህ ለህዝቡም ለፋሲካም ምንለው ምንድነው የሌላ ቤተሰቦች ልጃቸው ትረጋጋና መንፈሷ ይታደስና ትሪት ትደረግና ትዳንና ምስጋናው ይደርሳል። ፕሮግራም ተዘጋጅቶ በሌላ ጉዳይ ለፍታችኋል ደክማችኋል የምትባሉ አካላት በሙሉ ተጠርታችሁ እያንዳንዳችሁ ቤተሰቦቿ ያመሰግኗችኋል። አመስጋኝ ማለት ነው። አመስጋኝ ማለት የሌላ ቤተሰቦች ሙሉ የኢትዮጵያ ህዝብ። እኔ ምስጋና አልፈልግም፣ ፕሮግራሙም ላይ አልገኝም፣ ምስጋናም አልፈልግም። ዋናው አላማችንና ፖይንታችን ሌላ ኑር ሰቦ ሀገር ገብታ ከቤተሰቧ መጨመሯ ነበረ። ገብቶሻል? ምስጋና አያስፈልግም። ምን ያውን ከዚህ በኋላ በምንም ፕሮግራም በሷ ጉዳይ መገኘት አልፈልግም። በቃ ዋናው ፖይንቱ እሷ ነበረች። እሷ ወደ ሀገር ገብታ ከቤተሰቦቿ ጋር ተቀላቅላለች። አሁን ህዝቡ ዱዓ የሚያደርግላት በቃ ሰላም ሆና አግብታ ወልዳ ደስተኛ ኑሮ እንድትኖር እንጂ በሷ ጉዳይ ላይ አሁንም በድጋሚ ተሰብስበን ምስጋና ምናምን አያስፈልግም። በቃ ሃሉ ቴንኪው በቃ አለቀ። ይሄ በዚህ ያህል ድረስ ከገባት በቃ እዚህ ጋርም ያሉ ሰዎች ምንም አይነት በኔና እሷ የሚያገናኘንም የሚያስጠይቀንም እኔ ራሱ በኋላ ፕሮግራም ተዘጋጅቶ ምስጋና ይደረግላታል፣ ትመሰገናለች ላልከው ነገር ነው። ይሄ አላልኩኝም እኔ አላደረግኩም። ወንድም ካልድ አይደለም ያለው እኔ ነኝ ያልኩት። ለምን እኔ ቤተሰቦቿ የኢትዮጵያ ህዝብን እናመሰግናለን ስላሉኝ ነው። ራሳቸው የኢትዮጵያ ህዝብን ሙሉ ማመስገን እንፈልጋለን ላይቭ ላይ ነው ያሉኝ። ምንድነው ራሷ ሌላ አለችሽ እኮ አመስግኝልኝ ያለም ህዝብ አለችሽ። አዎ ሙሉ ህዝብ የኢትዮጵያ ህዝብን አመስግኝልኝ ብላኛለች። እንደገና ቤተሰቦቿ ደግሞ ልጃቸው ስትድን ሀሳብ አላቸው የማመስገን ገባሽ? እና ማለት ነው አሁን አንደኛ በሌላ ጉዳይ ክሬዲቱን የምትወስጂው አንደኛ መመስገን ያለብሽ አንቺ ነሽ። እኔም እንደ አንድ ግለሰብ ለምን እዛ ቦታ ላይ ሰላም ብትሆኝና ከኮሚቴዎቹ ጋር ምናምን አብረሻቸው ብትሆኝ ኖሮ በጣም ደስ ይለኝ ነበረ። እነሱም ቢጠሩሽና ቦታው ላይ ብትሆኝ ኖሮ። አንድ ግለሰብ ወንድም ካልድ ብቻ አይደለም የሚጠየቀው በዚህ ጉዳይ። ሙሉ ኮሚቴዎቹም ሆነ መጠየቅ ካለብኝ ልሽ እንደንትን የምትጠየቀው ለምን እነሱ አካላት ሊጠሯት ይገባ ነበረ። ለማስተካከል ለዚህም ኃላፊነት ለመውሰድ ነው። ለማስተካከል እንዳጣሯት ያልኩት የከለከልኩት እኔ ቦታ ባለ ፕሮግራም ነው። እነሱ ምንም የሚጠየቁበት መንገድ የለም። አንተ ከገስት ወረድክ በኋላ ለምን አልጠሯትም? ገስት ላይ እኔ የለም በቃ አለቀ ፕሮግራሙ። ገስት ላይ እነዚህ ቤት መግባት አትችልም፣ ከገባች እኔ እወጣለሁ አለ። በሰዓቱ እሱ በኋላ እሱ ወጣ በኋላ ለምን አይጠሩሽም? ትግባ ሲል ማለት ነው። ያው ልጅ ተስፍሽ ትግባ ሲል አይ እሷ ከገባች እኔ እወጣለሁ፣ ስለዚህ ፕሮግራሙ እንዳይረበሽ እንትን ብለው ጸጥ አሉ ማለት ነው። በቃ ይሄን ነው። ስለዚህ እኮ ነው ወደ ሌሎች መሄድም አያስፈልግም። የከለከልኳት ፐርሰናል ከኔ ጋር ባደረገችው ስህተት ነው። ያን ስህተቷን አይታ
ይቅርታ ጠይቃ ይሄ ነገር እንዲህ ነበር አላወኩም። ለምሳሌ ሳውዲ የነበሩትን ሰዎች ሳላቅ በእናንተ ላይ ለሰራዋቸው ቪዲዮዎች በጣም ይቅርታ ብላ የሀገር ሽማግሌዎች ትልልቅ ነው የሀገሯ ሰዎች ናቸው ይቅርታ ጠይቃለች። እዛው ላይቭ ላይ ሆና መታ ደግሞ እኔን በዚህ ሁሉ መንገድ ለተደረገ ደግሞ ይቅርታም አልጠየቀችም፣ ይሄም አላደረገችም። በቃ አለቀ አይደል? ስለዚህ አሁን አለቀ። አሁንም በዚህ አፋፎት ሊላ በቃ በምንም መንገድ የሚያገናኘን ነገር ስለሌለ ሐላስ ከኔ ጋር ባለ ነገር ላይ ከላይ ላይ አንስቻለሁ። ምንም ነገር የሚገናኘ ነገር የለም። ኦንሊ ቲንግ እኔ እንዲያደረገ እንዲወጣ እንዲወርድ ብዬ ሌላ ማአት ትልቅ እኔ እናንተ የተገናኘ ነው ጉዳይ ነበር ያገናኘን የሌላ ኑር ሰቦ ጉዳይ ነው እንጂ ከዛ በፊት እኔ ሚዲያ ላይ የማቀ ተገናኝተን አናውቅም። ይሄም ሁሉ የተፈጠረው በሌላ ኑር ሰቦ ምክንያት ነው። ዋናው የእሷ ሀገር መግባት ነው። እኔ እናንተ ከዚህ በኋላ የሚያገናኘንም ነገር አይኖርም። ኖ ፋሲካዬ፣ ከዛ ጉዳይ አልፈሽ እኮ ከሌላ ኑር ሰቦ ጉዳይ አልፈሽ ፐርሰናሊ ስለሱ ፐርሰናል ባህሪው ስታብራሪ ኦልሞስት ስድብ ማለት ይቻላል። ቪዲዮን ደግመን ብንከፍተው ሰርተሻል ቪዲዮ እና ያ ደግሞ ፐርሰናሊ እሱን ነክተሸዋል። ያ ትክክል ነው ብለሽ ታስቢያለሽ? አንቺ ብትታረቁና ማለት አንቺ ከተሰማሽ ላይክ አንድ ኢትዮጵያዊ ወንድሜ አስቀይሜዋለሁ ብለሽ ካሰብሽ ይቅርታ መጠየቅ እሺ፣ ችግር ስለ ይቅርታው ችግር የለውም። ግን አንድ ነገር ልጠይቅ ማለት ነው። ሌላ የህዝብ ልጅ ናት። ሌላ ማለት ነው እኔና ካሊድ ከሌላ ውጪ ፐርሰናል ወንድም ካሊድ ፕሊዝ አንዴ ላውራ ሀቢባ ከሌላ በቃ ሌላ ትርሳው። እኔ ስለጠየቅሽ ትጨርስ መናገር የምትፈልገውን ትናገር። ወንድም ካሊድ እድል ስጣት። ቴንክ ዩ። እሺ ቀጥይ ፋሲካ። ሌላ የህዝብ ልጅ ናት። ለምሳሌ ያው ካሊድ በሌላ ጉዳይ ላይ ትምጣም አትምጣም የማለት እንትኑ አልነበረውም ብዬ ነው ማስበው እንደኔ ማለት ነውና የህዝብ ልጅ ስለሆነች ህዝቡ ዓለም ነው። እሱ በሰዓቱ ሌላን ሲቀበላት የነበረው በቃ ሙሉ ለሙሉ ሙሉ ወጪዋን ሸፍኖ ሀገር እንዳስገባት አይነት ነው። እዛ ጋር መድረኩ ላይ እሷ ከመጣች እኔ እወጣለሁ ሲል የነበረው ማለት ነውና አንቺስ እንደ አንድ ነገር ልንገርሽ። አንድስ እሱ ከገባች እወጣለሁ ሲል ኦኬ ውጣና እናስገባታለን የማለት መብት ነበራቸው። ኦኬ ከገባች እወጣለሁ እንጂ አትገባም ብሎ አልደመደመም። እሷ ከገባች እኔ ከገዝተ ወርዳለሁ ነው ያለው አይደል? ብሏል። አትገባም ብሏል እንጂ አትገባም ብሏል። ቪዲዮ አለኝ። አትገባም ብሏል። አትገባም ብሎ በሰው ቤት የማዘዝ መብት የለውም። አትገባም ብሎ እሷ ከገባች እኔ ወርዳለሁ ነው የሚለው ቪዲዮ አይደለ? ልክ ነው። በቃ እሷ ከገባች ነቅዬ እወጣለሁ እኔ ወርዳለሁ ከገዝት። የአንቺ ቪዲዮ ላይ የተሰራው በነገራችን ላይ እንደሱ ነው የሚለው ራሱ አንቺ የሰማሽው ልክ አንቺ ቪዲዮ ዋትሳፕ ላይ ስለላከልኝ ነው። እሷ ከገባች እኔ ወርዳለሁ ነው ያለው። ሰው የቤቱ ባለቤት ኦኬ ውረድ ብሎ እሱ ወርዶ አንቺ መግባት ትችይ ነበር። ታዩ እሱ ወርዳለሁ የማለት መብት አለው። ራይት አትገባም የማለት መብት የለውም። እዚህ ቤት አትገባም የማለት መብት የለውም። በሰው ቤት የማዘዝ መብት የለውም። እኔ ወርዳለሁ የማለት ግን መብት አለው። መውረድ ይችላል። ገባሽ? ስለ ኤርፖርቱ ደግሞ ፍቃድ ወስዶ ነው እሱ ኤርፖርት ውስጥ ድረስ የሚገባው ፍቃድ ወስዶ ነው። ሪስፖንሲቢሊቲ ወስዶ እንደማይቀረጽ ምናምን ሪስፖንሲቢሊቲ ወስዶ ስለሆነ በእኔ ሪስፖንሲቢሊቲ ስለሆነ ይህንን ቦታ የምንገባው በእኔ ኃላፊነት ስለሆነ እኔ ደግሞ እሷ ከመጣች ለዩቱብ ቪዲዮ ትቀርጻለች ብዬ አልፈልግም አልኩኝ አለ። አዎ በዩቲዩብ ቪዲዮ ሌላ ኑር ሰቦ የሆነ በቃ በድብቅ ሀገር እንደምትገባ አይነት ነው ይመስለኛል። መጀመሪያ ግን ደግሞ ቀጥታ ላይቭ ላይ ነበር ሲታይ የነበረው። አይተሽዋል ቪዲዮ ማለት ነው። እኔ የዩቲዩብ የቪዲዮ ሱስም አልነበረብኝም የእውነት ለመናገር። አትቅረጪ የሆነ ቦታ ሰርግ ስትጠሪ የሆነበት ስትጠሪ ለህፃን ቦታ የለንም ካሜራ ክልክል ነው ይባላል። እሱም እዚህ ቦታ ላይ ፋሲካ መቀረጽ አይችልም ማለት ይችል ነበር። በዛ ቪዲዮ ይቅርታ ተታርቃችሁ ነበር እንዴ? ይቅርታ አንዱ አልቀረጠች ጭራሽ አልታረቃችሁ። ቪዲዮ በየጊዜው መቶ ቪዲዮ እየሰራች ነው እኮ ዩቲዩብ እየሰራች ያንን አቆሚ ተብላ እዛ ሀገሯ ሆና የሚሰራ ቪዲዮ አቆሚ ተብላ ያላቆመች ሴትዮ ኤርፖርት እንዴት ብለሽ ነው ኮንትሮል የምታደርጊው? እሺ ማን ነው ቪዲዮ ስሰራ አንድም ሰው ይሄ ቪዲዮ ትክክል አይደለም የምትሰሪው ቪዲዮ ትክክል አይደለም ማቆም ያለብሽ ያለኝ እስኪ ማን ነው? እስኪ በአላህ ለእውነት ብለህ አንተ ነህ የታቦች ናቸው። አቡ አሚራ ላይፉ ሜስ ሆኑ። አቡ አሚራን ጥሩት። አቡ አሚራ ይምጣ። ይሄው ይገባል።
እሺ ሼር አድርገን አቧሚራን ሼር አድርጉለት ይምጣ። አቧሚራ በቃ ላይፍ ሁሉ ምስቅልቅል ብሎ የት ድረስ እንደሄደ የት ነገሮች ችግር ውስጥ እንደገቡ ይነገር። ይኸውልህ በአቧሚራ ጉዳይ እኮ ይኸውልሽ አቧሚራ አይደለም ያስቆሙሽ ቪዲዮ አቁም ብለው የተናገሩሽ ሰው አቧሚራ ማለት ነው። አቧሚራ እኔ ላይ የተናደደው ኮሚቴዎች በተባለው ላይ እኔ የሰራሁት ቪዲዮ ቆርጠው ወስደው የአቧሚራን ፎቶ ለጥፈው ሪል ስቴት ገነባበት በተባለው ነው። አቧሚራ እዚህ ጋር የኔና ያንተ ጉዳይ እንጂ የአቧሚራ አይደለም። አቧሚራ ለምን ይመጣል? እኔና እሱ እኮ በሰዓቱ ተያይቀን ለአንተ አይደለም ቪዲዮ የሰራው ሌላዬ ወይኔ ሌላ አልኩ። ይቅርታ ፋሲካ እያንዳዳምጪ ማሬ። አቧሚራ ያለበት ምክንያት ማንም አቁሚ ቪዲዮሽ የምትሰራቸው ቪዲዮች ስህተት ናቸው አቁሚ ያለኝ አካል የለም ስላልሽ አቧሚራ ብሏታል። ይምጣና ይመስከር ለማለት ፈልጎ ነው። ሶ ጉዳዩ ያንቺና የወንድም ካልድ ስለሆነ ምንም ችግር የለውም። ግን ከአቧሚራ ውጭ ሪል ስቴት ስራ የጀመረ ሰው አለ ከቲም ሌላ ውስጥ? ኧረ ማንም የለም። ኢቭን ልንገርሽ ሀቢባ በጣም አንድ እንደው በግልጽ ልንገርሽ፣ እኔ በጣም አሁን መቼም የሚያሳዝነኝ ራሱ ተስፍሽ ከአቧሚራ ጋር ጀመሩ ይሄን ሪል ስቴት ገና አንድ ቪዲዮ ማስታወቂያ ተሰርቶ እንዲህ ሲያደርጉ አሁንም እንደዛች ልጅ ቤት ሊሰሩ ነው ተብሎ ታስታውሽ ከሆነ ቴዲ ጋ ዮኒ ጋ ያልገቡበት መከራ ውስጥ ያልሄዱበት በዛ ነገር መግለጫ ይስጡ ተብሎ በቃ ያ ነገር ሁሉ ቆመ። አየሽ ቢዝነሳቸው ምን ያህል አሁን ለአንድ ሰው ካፉ ሲወጣ ቀላል ነገር አደባባይ ከወጣ በኋላ ግን መስመር ይስታል። እኔ እኮ አሁን ነገ ሰሞኑን ታይዋለሽ ሙሉ ለሙሉ አሁን ሰሞኑኛ እኔ ታስሬበት የነበረው ነገር እያንዳንዱ በዶክሜንት እያንዳንዱ ነገር ይሄ ሁሉ ዶክሜንት የተዘጋጀ ነው ያለው። ይሄ ነገር በትክክል ምንድን ነው ተብሎ ግን ሚዲያ ምን ያህል አንቺን ሜስ ውስጥ እንደሚከትሽና እንትን እንደሚያደርሽ ይሄ ሁሉ የምታየው ዶክሜንት ይሄ ከዚህ ከእንትን ጋር የተገናኘ እንደ ማንኛውም እና እርዳታ የተሰጠን ሂደት ይሄ ሁሉ ዶክሜንት እያለ አንዳንድ ጊዜ ሚዲያ የሚያሳድረው ጫና እንዴት ነገር ውስጥ እንደሚከትሽ ምክንያቱም እስኪጣራ አንድ ስምሽ ከተበላሸ በኋላ ደግሞ በቃ አለቀ ስምሽ ሌላ ቦታ ነው። ያንን አሁን በቅርብ እያንዳንዱ መልስ የምንሰጥበት ነው። የሌላን እኮ በላችሁ ተብለ ቪዲዮ በላችሁ 60 ሚሊዮኑን ብር በላችሁ ተብሎ ተሰርቶ እኮ ያ ሁሉ የሰራው ሰው ወይስ በለናቸው ነበር ተብሎ ይቅርታ አልተጠየቅም። ሶ በዚህ ሁሉ ሂደት ውስጥ ይሄ ሁሉ የተቋሙ እያንዳንዱ ዶክሜንት ይሄ ሁሉ ነገር እያለ አንድ ሰው እንኳን ሊሰማን ገና ዝግጁ አይደለም። በቃ ዶክሜንት ያለሽ ሚዲያ ላይ መውጣት ነው። ይሄ ነገር እያንዳንዱ ሰው ክሊር ሲል እንዲህ ነበር እንዴ ለዚህ ነው እንዴ የታሰሩት የነበረ ታያለሽ። እኔ የፈለገ ሆኖ ይሄንን መተሽ የጎበኘሽው ተቋም የሁሉ ህዝብ ህልም ያለኝ ሰውዬ በ4 እና በ5 ሚሊዮን ብር መኪና የምታለል ሰው ነኝ እንደው ካላበድኩ በስተቀር በቃ እውነቱ ምንድን ነው? ምክንያቱም እያንዳንዱ ነገር ሚዲያ ላይ ሲወጣ አንድ ሰው ላይ የሚገን ነገር አለ። እያንዳንዱ ነገር አለ። በቅርብ ታዩታላችሁ። እያንዳንዱ ነገር ዶክሜንቱ እያንዳንዱ ቪዲዮ ላይ ሲወጣ በቃ ምን ጉድ ነው እስከሚያስብል ድረስ በቃ ቀላል ነው እኮ። የሌላ ጉዳይ ላይ እኮ ጥርሷ ወልቋል፣ ማህፀኗ ወጥቷል እንደዚህ ተብሎ ተነግሮ እኮ ሚዲያ ላይ ወጥተን እንዴት ነው የተባለው? አለቀ። ህዝቡ አምናል። ግንስ አሁን ስትመጣ ይቺ ልጅ ጤነኛ ናት። ግን ማን ነበር ሲወቀስበት የነበረው? ደሴም እንደዛ ነገር ነው። ኢቨን አንቺን እንኳን ሚስሊድ አድርገውሽ ኤምባሲ ሁሉ እንዴት አድርገሽ እናንተ ላይ የሰራው በቃ ያን ነው። ስለዚህ አንተ እኔ ላይ ፎከስ አረክ እንጂ ሁሉም በጣም ብዙ ህዝብ ነው የሰራው። ስለሌላው ቪዲዮ ስለሰራሹ ቪዲዮ ነው እኔ እየጠየኩሽ ያለው። ስለዚህ መተሽ ፐርሰናል ቤቴ ላይ አልተንከባከበኝም እግሬን አላጠበኝም ብለሽ የሰራሽው ነገር የዛ ሁሉ ኃላፊነት እንኳን አይደለም ደክሞኝ ቢቻልሽ አንቺ ነሽ ወደ እኔ ሳሎን መተሽ እንዴት ነው ወንድሜ ይሄ ሁሉ ሰው ተሸክመ እግሬን አላጠበኝም የሚል ቪዲዮ ያንዳንዱ ቃል ላይ የውላችሁ አንድ ነገር እግሬን አላጠበኝም የሚል ነገር የለውም። ወንድም ካለ ፋሲካ አዎ በቃ ወንድም ካለ አንዴ በቃ ይሄንን እንተወውና አንድ ነገር ልንገርሽ። ሁለታችሁም አዳምጡ። እኛ ትልልቅ ሰዎች ነን አይደለ? እዚህ ጋር ያለ ነው። ለምንድን ነው አንድን ነገር እየደጋገምን ህዝቡም እንዲሰለች የምናደርገው? ፋሲካ ወንድም ካልድ ላይ የሰራሁት ይሄን ቪዲዮ እዚህ ቪዲዮ ላይ አጥፍቻለሁ ብለሽ ህሊናሽ ያስባል አያስብም? ፐርሰናሊ አታክ አድርጌዋለሁ፣ ሰድቤዋለሁ፣ ዲስሪስፔክት አድርጌዋለሁ ብለሽ ታስቢያለሽ አታስቢ? ካሰብሽ ህሊናሽ ካሰበ ከተጸጸትሽ ይቅርታ በይውና ተታረቁ። በተረፈ ግን አንቺ ነሽ ክሬዲቱን የሌላን ጉዳይ የመጀመሪያዋን ክሬዲት የምትወስጂው አንቺ ነሽ። እኔም ህዝቡም
ሁሉም ዓለም ይመሰክራል። አንቺ ነሽ ቤተሰቦቿ ቤት ድረስ ሄደሽ የቀረጽሻቸው። የመጀመሪያዋ ወደ ሚዲያ ያመጣሻት ወደ ህዝብ እንዲያቅ ያደረግሽላት አንቺ ነሽ። አቡ ለሱም እኮ 40 ሚሊዮን ደግሞ ስሜ ቆይልሽ አቡ እኔም እንዳልጋጭ ዛሬ ሌላ ሀገሯ እንድትገባ የመጀመሪያዋ ምክንያት አንቺ ነሽ። ይሄን ህዝብ እሱ እንዳለ ሆኖ ቆይልንገር አቡ ይሄ ልክ እንዳለ ሆነ። ምክንያቱም እኔ ደግሞ ከሌሎቹ ጋር እንዳልቀያየም እዛ ቦታ ላይ ይሄንን ፍርድ መስጠት አንችልም። ሰው በየራሱ ፍርድ ሰጪ ፈጣሪ ነው። ክሬዲቱን በፈለገ እዚህ ጋር ልንደመድብ አንችልም። እዛ ጋር ደግሞ ቁጭ ብሎ 53 ቀን በቲክቶክ ታሪክ እንደቀረጸች ነው ያልነው እኮ ስላሰባሰበ ምናምን ራሱ ያውቃል። ሌላውን መጀመሪያ ግን ሄዳ ቀርጻ ለህዝብ እንዲያይ የቤተሰቦቿን እንባ የእናትና አባት እንባ ህዝብ እንዲያይ ያደረገችው ቤታቸው ድረስ ሄዳ የቀረጸችው የመጀመሪያዋ እሷ ስለሆነች ህዝቡ የመጀመሪያውን ክሬዲት ለእሷ ይሰጣል። ከዛ ደግሞ ገንዘብ በመሰብሰብ የደከማለ በብዙ ነገር የደከማለ እያንዳንዱ ለሁሉም ያን ደግሞ ክሊር ለማድረግ አቡ አሚራ እኛ ደግሞ የምናውቀው አሁን እኮ ለዚህ እኮ ነው። አየሽ አንዳንድ ሰው እኔ ነኝ አንደኛ እስኪ እኔ ደግሞ ይሄን ቪዲዮ ነው የምናውቀው። አሲያም በተስፍሽም ሁላችንም የምናውቀው ደግሞ አቡ አሚራን ነው። አሁን ለምሳሌ እንደው ተናገር ካልሽኝ በቃ ከዛ በኋላ እኔ ነበርኩኝ እኮ ብትይ እንደዛ ነው እንዴ በቃ ወይ በጣም አሪፍ ነው ብለሽ ትግባቢያለሽ እኮ። እኛ እኮ የሰማን ይሄንን እንዴት ከዛ በኋላ እኔ አቡ አሚራ ነኝ ብሎ እኔ ነኝ መጀመሪያ ያወጣኋት ብሎ ቲክቶክ ላይ እኔ ነኝ ያወጣኋት ብሎ ደግሞ አቡ አሚራ ህዝብ ጋር እንዲደርስ አልኩ። አቡ አሚራ ቲክቶክ ላይ ፋሲካ ደግሞ ዩቲዩብ ላይ። ስለዚህ ብለን አቡ አሚራ የቲክቶክን ክሬዲት እንሰጠዋለን፣ ለፋሲካ ደግሞ የዩቲዩብን ክሬዲት እንሰጣታለን። እሺ ፋሲካዬ ከፋሲካ ዩቲዩብ አይተው አቡ አሚራ ደግሞ ቲክቶክ ላይ ቪዲዮ ሰራ። ስለዚህ ሁለቱንም እናመሰግናቸዋለን። እሺ ፋሲካ ወንድም ካለ በዚህ ቪዲዮ ላይ ስለሰደብሽው ነገር የሚሰማሽ ነገር ካለ ቅርታ መጠየቅ ሊናሽ ከፈቀደው ቅርታ ጠይቂና ታረቁና ወንድምና እህት ናችሁ። ሀቢባዬ እኔ በሰራሁት ቪዲዮ ላይ ምንም አይሰማኝም። በቃ እኔ በሰዓቱ ያየሁት ነገር ተናግሬያለሁ። ወንድም ካለ ከዚህ በኋላ አንደራረስም። አፉ መባባል ካለብን አፉ እንባባላለን እንጂ እኔ ጥፋተኛ ሆኜ ወንድም ካሊድን ይቅርታ እኔ እንጃ። ስለዚህ ሴትዮዋ ያለ ማስረጃ አንዴ ወንድም ካሊድ ጠይቃት ነኝና ከዛ ትናገራለህ። ሴትዮዋ ያለ ማስረጃ ትክክል ናት ላልሽው ነገር ያለ ማስረጃ ትክክል ናት ማለትሽ አይጸጽትሽም? እሷ አሁን ውሸቴን ነው ብላ ይቅርታ ስትጠይቀው በቃ ጥፋተኛ ነኝ፣ ለሱ ጥፋተኛ ነኝ። ወንድም ካሊድ ግን በህዝብ ጉዳይ ላይ እዛ ጋር እንዳትገኝ ብሎ እንትን የጥላቻ እንትን ባረገው ነገር ላይ እሱስ አንቺስ ምን ፈረድሽ? እንዳትገኝ ማለቱ እንዳትገኝ ማለቱ እሷ ከገባች እወጣለሁ ማለቱ እንደዛም ነው ያለው። እሷ ጭራሽ ከእናንተ ጋር መምጣት የለባትም ብሎም ለቤተሰቦቿ ባስተላለፈው ነገር አንቺስ እንደ አንድ ሀቢባ ለቤተሰቦቿ አስተላልፏል። ለቤተሰቦቿ እንዳትመጣ ኤርፖርት ነው ብሏል። እንደዛ ለቤተሰቦቿ እሱንማ እኮ ከመንግስት ፍቃድ ኤርፖርት ውስጥ ድረስ ለመግባት ከመንግስት ፍቃድ የወሰድኩት በራሴ ኃላፊነት ስለሆነ እሷን ደግሞ ስለማላምናት ከመጣች ዩቲዩብ ላይ ቪዲዮ ዩቲዩብ ስለምትቀርጽ እንድትመጣ አልፈልግም አለ። ኦልሬዲ ጸበኛ ስለሆናችሁ እንድትመጣ አልፈልግም አለ። ጸበኛ የሆንሽውን ሰው እንዲመጣ አልፈልግም። እሷ የምትመጣ ከሆነ እኔ እዚህ ቦታ ላይ አልገኝም። የኃላፊነት መውሰድ ነው ባቡ። ለምሳሌ አንድ ሰው ኤርፖርት ይሄ የቤትሽን ታሪክ ሁሉ ነው ሜስ የሚያደርገው። እኔ እሷ እንዳትገኝ ብሎ ብዙ ነገር እንትን አለና የሌላ ቤተሰቦች ስጠይቃቸው ያው እሱ እንትን ፈቃደኛ እንዳልሆነ ነው ለኔ የነገሩኝ። ውስጥ በሱ እንትን ነው እሱ ሪስክ ወስዶ ነው ውስጥ የሚገባው። አንቺ ግን ውጪ መጠበቅ ትችያለሽ ወይ? ያንቺ ሪስክ ስለማይወስድ ማለት ይችሉ ነበር። እሷ እንኳን መጣች እንኳን ወደ ሀገር ገባች። ቤተሰቦቿ ግን ለምን እንደዛ እንዳላሉ ጠይቀሻቸዋል? ለምን እኔ ኤርፖርት ውስጥ አልገባም ግን ውጪ ጠብቃለሁኝ፣ ውጪ እንድጠብቅ ለምን አልጠራችሁኝም ብለሽ ጠይቀሻቸዋል ቤተሰቦቿን? ለከድር እኔ እኮ ብትነግረኝ ኖሮ እሱ ጭራሽ እንትና ከድር አጠራጣሪ ነው። በደጋግሜ እየጻፍኩለት እያለ እንዴ ለምንድን ነው አቡ አሚራና ምነወር ኮምቦልቻ ኤርፖርት ላይ አየኋቸው፣ ነገ ነው መሰለኝ የምትገባው ከድር ሌላ እንዴ ለምን ትክክለኛውን ነገር አትነግረኝም ስለው አጠራጣሪ ነው፣ ለማክሰኞም እየተባለ ነው አለኝ ማለት ነው። እንዴ ካሊድን ፈርታችሁት ነው እንዴ? እኔ እኮ
ማለቴ በቃ ካሊድ እንዳትመጣ እንዳላቸው ወዲያው ገባኝ። ካሊድ ቀድም የላኩልሽ ጽሁፍ ማለት ካሊድን ፈርታችሁት ነው እንዴ? እኔ እኮ ካሊድ ቤት አልመጣም ነበረ ወንድሜ ስላለ ወንድሜ ቤት አርፌ ሌሊት ሰኞ ጠዋት ላይ ኤርፖርት እንደማንኛውም ሰው ሌይላን መሰለም እንኳን ደህና መጣሽ ማለት እችል ነበር። ለማንኛውም እንኳን እሷ በሰላም ወደ ሀገሯ ገባች ብዬ በዚህ ተለያየን ማለት ነው። ከዛ በኋላ እኔ አሁን ሌይላ ካሊድ ፋውንዴሽን ቤት እንዳለች ነው የማውቀው። አዲስ አበባ ላይ አገር መታለችም ምንም አላሉኝም። አናግሪያትን ምንም አል እኮ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እሱ ሸኝቷታል፣ ኦልሬዲ ይሸኝቷቸዋል፣ ሄደዋል። ያለ መንገራቸው ለአንቺ ደውለው መተናል ቡታጀራ ነኝ እነሱ ስላልፈቀዱ ነው ትንሽና አይደለም። እኔ ሊሄድም አይደለም በቃ ምናልባት በስልክ ማውራት ከቻለች እንኳን ደህና መጣች ልላት እንጂ አሁን እኔ ሌይላን እንትን ወዳለችበት ሄጂ ብዙ ሰው ያው ቪዲዮ ነው። እኔ በነገራችን ላይ እኔ በሌይላ ጉዳይ በሚሰራቸው ዩቲዩብ ላይ በሚሰራቸው ቪዲዮዎች በጣም ብዙ ገንዘብ የምጠቀም አድርጎ ነው የሳለው ወንድም ጋር በተደጋጋሚ ስለሚያው ያላሰብኩም። ኧረ ዝም ብለሽ እንደዚህ አታ እኔ ወሬው ወደ ሌላ አደጋ እያመጣብኝ ነው እንጂ እኔ ብትጠቀም ዙዙን ብላለች እኮ እሷ እንዲሁም ራሷን ሌይላ ኑር ሰቦ ሌላ ሰው አትክተቺ፣ ሌላ ሰው አትክተቺ። ፋሲካ የሌለ ሰው አታንሺ። ዙዙ አሁን እዚህ ጋር ስለሌለች ታያት ማሬ፣ እዚህ ጋር ስላለው ስለወንድም ካለ ሀቢባዬ እኔ በሌይላ ኑር ሰቦ ቪዲዮ ገንዘብ እንደምሰራ በሌይላ ኑር ሰቦ ማሬ ያውልሽ ውዴ ፋሲካ እናት የሳሉት ተብሎ አይወራም፣ ያሰቡት ተብሎ አይወራም። ሰው ምን እንደሚያስብ ፈጣሪ ብቻ ነው የሚያውቀው። በግምት አይወራም ሚዲያ ላይ ገባሽ? ሚዲያ ላይ የምናወራው ነገር ስትናገር ነበር እኮ ሀቢባዬ፣ የዛ ቀን ስትናገር ነበር። ይኸውልሽ ስለ ዙዙ የተናገረችውን ሪከርድ ይዘሽ ሪከርዱን አሳይተን እንጠይቃታለን። ስለ ወንድም ካሊድ ግን ያስባል ነው ያልሽው። የሰው ልጅ ያስባል እንደዚህ ያስባል ተብሎ ሰው የሚያስበውን ውስጡን ስለማናቅ ያስባል ተብሎ አይወራም። ገባሽ? ይህ መሰለኝ ነው፣ በመሰለኝ አይወራም። አሁን እናንተ መታረቅ የምትፈልጉ ከሆነ ታረቁ። ከዛ ውጪ ግን እንደዚህ ነገ ለሚያልፍ ቀን እንደዚህ በሰዓቱ ላይቡ ላይ ባፋቸው ተናግረዋል። የራሷ ሌይላ ኑር ሰቦ ገንዘብ እንትን ኢንካሚንጓን ነው ያደረገቻት። በእሷ ነው የፈመሰችው፣ በእሷ ነው የታወቀችው። ማንሽ እንደዛ ወንድም ካሊድ ያለሽ ማን ያለው? እሷ በሰዓቱ እሷ አይደለም እንደዚህ ያለው። እሱ ያለውን ግለሰብ እንጠይቋለን። አማሪ እንደዛ ያለውን ግለሰብ ባለበት ስሙን ጠርተን እንጠይቋለን። ሰው በሌለበት ስለ ሰው አናውራ። አሁን ፎከሳችን ወንድም ካሊድ ላይ ብቻ ይሁን። አንድ ነገር ክሊር ላድርግ ለአንቺም ለህዝቡም ሀቢባ ለአንድ ነገር ክሊር ላድርግልሽ ለህዝቡም። ምናልባት እኔ በጣም አንዳንድ ጊዜ ምን ያህል እንደዚህ እዚህ ጋር የአይምሮ ህመምተኛ የሆኑ ሰዎች ህፃናት ልጆች ቤቱ ይሄንን ተሸክመሽ እሷ አንድ ፐርሰናል እንትኗን ችግሯን ለማውራትና ተመሰገንኩ አልተመሰገንኩ ብላ እዚህ ስንት ኃላፊነት ያለብን ኖ ሆልድ ዳውን አይደለም መስመርሽን አይደለም እንትንሽ ሞት ለምን አላመሰገናችሁኝ ብዬ ቪዲዮ አልሰራሁም። ረፊ አሁን አይ በቃ አለፈ ከመስመር በቃ ይሄንን እዚህ ስንት ኃላፊነት ያለብኝ ሰው አምጥተሽ እኔ አክብሬ እዚህ ጋር የሚረዱን ሰዎች ስለሆኑ የሚያግዙን ሰዎች ስለሆኑ እዚህ ቤት ውስጥ ይሄ ሁሉ ሴትና ወንድ እንደዚህ ሳይባል ይሄ ሁሉ ሰው ቤት ውስጥ እንደዚህ ተቀምጦ አንቺ እንዲተደረጉ ብለሽ ህዝብ አስነስተሽ ጭራሽ የዘር ነገር አድርገሽው እዛ ጋር እንትንና እንትን አድርገሽ ሌላ በጣም ብዙ ድራማ አንዴ መስቃን አንዴ ጉራጌ ምናምን እያልሽ ስንት ነገር እንደተደረገ እኮ ነው ያውቀዋለሁ። ይሄ ሁሉ አድርገሽ ይሄ ሁሉ ነገር ረብሸሽ አስነስተሽ እሱን ዝም ብያለሁ። ስለዚህ በቃ ረፊ አሁን መስመርሽን አለ በቃ ስለ ጉራጌ ያለው ነገር እኔ ስለ ዘር ቦታ ሄጄ አላውቅም። እሺ ብሄር አታንሱ። አሁን ለመሰለሽ እዚህ ቤት ስለ ብሄር አይወራም። ሃይማኖት ብሄር ቤት አይደለም ሌላ እንደመሰለሽ መስመር ለቃ ብዙ ነገሮች አድርጋል። እዚች ጋር እኔ ክብሬም ቦታዬም አይደለም እንደዚህ አይነት ወርዶ ከአንድ ግለሰብ ጋር ወጥቶ ስንት ኃላፊነት ያለበት ስንት ነገር ስለነዚህ ልጆች ስለሚበሉ ስለሚጠጡት ላስብ ወይስ እሷ ተመሰገነች አልተመሰገነች ብዬ እዛ ቦታ ላይ እናደርግ። በቃ ይሄ ነገር ማለት እዛች ቦታ ላይ ስትሄድ ከብሄር ጉዳይ እንዳይነሳሳ አንድ ግለሰብ ነኝ እኔ ልጅ አንቺ አንድ ግለሰብ ካለ ደባካችሁ ይቀርታውላችሁ ነው እንዴ? ምን ሆናችሁ ነው? አለቀ በቃ ካላስ ተነጋገርን እኮ ኦሬዲ አይደለ? ግለሰብ ነሽ 3 ሰዓት ሊሆነን ነው እኮ
አቡ ይኸውልሽ ምንድነው መሰለሽ ሶሪ በቃ እኔ እንደማመጥ በቃ ይሄንን ይቅርታ መጠየቅ የበታችነት መስሎ ከተሰማሽ ትንሽነት መስሎ ከተሰማሽ ይቅርታ አልጠይቅም ማጥፋቴን አውቃለሁ ግን ይቅርታ አልጠይቅም ካልሽ መብትሽ ነው የኔ ውድ እህት። እሺ ወንድም ካልሽ ደግሞ አስቀይሞኛል አትምጣ ማለቱን ካልሽ እሱ ታላቅሽ እንኳን ሆኖ እሺ አትምጪ ያልኩሽ ስሜን ስላጠፋሽ ነው ይቅርታ ሊልሽ ይችላል። ግን አንቺ ይቅርታ መጠየቅ የበታችነት ስሜት ነው። የበታችነት ትንሽነት ነው ብሎ ከተሰማሽ እንዳትጠይቂ ካላመንሽ የበታችነት ስሜት አይሰማኝም። እኔ ሰው ነው ብዬ ማምን ሴት ነኝ። አዎ የካሊድ እንደዚህ ብዬ በሰራሁት ቪዲዮ ላይ ስሜን አጥፍታለች ብሏል። በሱ ጉዳይ ላይ ይቅርታ ልጠይቀው እችላለሁ። ሌላ ግን አምነሽበት ነው ግን ብሏል አይደለም ፋሲካ የኔ እናት አምነሽበት ነው። ግን እኔ እንደ አንድ ገለልተኛ ወገን ቪዲዮ ተከፍቶ ሳየው ይደብራል። ስለ አንድ ሰው ፐርሰናሊ እንደዛ አታክ ማድረግ አንድን ሰው ገባሽ? ፕሮፌሽናል መሆን አለብን የሶሻል ሚዲያ ሰው ስንሆን። ፐርሰናሊ ይደብራል። አዎ ያንን ስሜታዊ ሆኜ ነው የሰደብኩት እንደዛ ይቅርታ ብለሽ ያንን ጉዳይ ብትዘጊውና ከዛ ደግሞ እሱ ደግሞ አስቀይሞኛል ኤርፖርት እንዳትመጣ ማለቱ ያንን በግል ያስቀየምኩትን ነገር ትቶ እዚህ ጋር እንድመጣ ሊፈቅድ ይገባ ነበረ። በዛ አስቀይሞኛል ስትይ እሱ ደግሞ አዎ ፐርሰናሊ በሰደበችኝ ተናድጄ ስሜን ስላጠፋች ተናድጄ እንዳትመጣ ማድረግ አልነበረብኝም። ያንን ጉዳይ ትቼ በዚህ ጉዳይ እንድትመጣ ልትፈቅድላት ይገባ ነበር ብሎ እሱ ደግሞ ይቅርታ ይጠይቅሽ ነበር። ገባሽ? ከዛ ነገ አጭር ህይወት ነው። ነገ በሆነ ነገር እኮ ትገናኛላችሁ። እናንተ ሁለታችሁም ኢትዮጵያ ውስጥ ነው የምትኖሩት። ነገ አንቺ ትገሪ ወንድም ይረዳሻል፣ እንረዳዳለን። ሁላችንም ነገ ያንቺ እርዳታ ያስፈልገኛል፣ አንቺ የሱ እርዳታ፣ እሱ ያንቺ እርዳታ ምናምን ያስፈልገናል። ሰዎች ነን። ነገሮችን እንደዚህ በጣም እንትን ባናከር ደስ ይለኛል። አቡ ትንሽ ማስተካከያ እኔ ለዛም ነበር ይሄ ብዙ ሰዎች እንዲህ ሲጠይቁን ማልመጣ ነበር። ምክንያቱም አሁን አየሽ ግትር ብሎ ሁለቱ ነገር መለየት መብትና ስድብ ሁለቱ የተለያዩ ነገር ናቸው። እኔ እዚች ጋር የምታየውን ቪዲዮ ክብሬን የሚነካ ነገር እኔ ባልዋልኩበት እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ብላ ቪዲዮ ሰራች። ይችልች ይሄን ተናግራለች። በቃ አለቀ። በዛ ምክንያት ሌላም እርምጃ አልወሰድኩም። ወደ እኔ ጋር የሚያመጣት መንገዶችን የዘጋሁት ምንድነው? ኤርፖርት ቤተሰቦቿ እንዳለችው ኤርፖርት መታኮ ግቢው ኤርፖርት ላይ የኢትዮጵያ ሕዝብ ነው መጠበቅ ትችላለች። በቃ እኔ ደግሞ ሊስት አድርጌ ደግሞ ውስጥ ለሚገቡ ቤተሰቦች ደግሞ ኃላፊነቷ እናት፣ አባት፣ ልጅ፣ እህት ምናምን ብዬ አጎቷ ለምሳሌ ያልገባ አለ። በቃ 10 ሰው ነው ሊስት የተሰጠኝ። ከ10 ሰው ሊስት አደረግን። ከቲም ላይ የተወሰኑ ሰዎች ጠራ፣ መጣን፣ ሄድን። ኃላፊነት እኔ በትክክል ከሌ ቢገባ ምንም ጥፋት አያመጣም ብዬ ማስበበት ሰው። ከዛ ደግሞ ላይ ሲቀመጡ ደግሞ ማንም ሰው የሚለው ነገር ነው። ቅድም እንዳልኩሽ እኮ ነው እርዳታ እየተሰበሰበ እንኳን ይቅርታ እኔ ከሌ ከመጣ አልመጣም ልሂድ ብዬ መጠየቅ ይሄ እንደ ጥፋት የሚታይ ነገር አይደለም። ለሱም እኮ ቅድም ምን አልኩኝ? በቃ ምንም የዚህን ያህል ድረስ እኔ 2 ሰዓት ማለት እኮ ስንት ሰው ሄጄ ሌላ ሰው ምግብ ስንት ነገር አገኛለሁ። የቢሮ ስንት ስራ እየተበደለ ነው። እዚች ጋር እንደዚህ አይነት ነገሮችን በድለሽ እዚህ ጋር መጥተሽ እኔ አሁን እሷ ይቅርታ አለችኝ አላለችኝ የሚጨምርልኝ ነገር የለም። አለቀ በቃ። እንደው ክሊር ስለሆነ ባለፈ ሚዲያ አንቺ ላይ ፋሲካ ተብሎ ተጠየቀ ምንድነው ብለሽ እኔ ቮይስ ሜሴጅ ስላስቀመጥሽልኝ ነው የመጣሁት እንጂ ከማንም ጋር እውነት ወላሂ ነው የምልሽ። ማንም ሰው ቢመጣኝ እንደዚህ ምላሽም አልሰጥም አላወራም። አለቀ። እንደፈለጉ አድርገው አላህ ራሱ ፍርድ ሰጪ ይሆናል። በቃ ስለዚህ እቺ ልጅ በቃ በራሷ በዚህን ያህል ግትር ሆና እንደዚህ አይደለሁም በዚህ ጥፋተኛ አይደለሁም አያስፈልጋትም። በቃ አላህ የሁላችንም ፍርድ አላህ ይስጠን። በቃ አለቀ። ከዚህ በኋላ በምንም አይነት መንገድ መጠየቅ ካለብኝ መጠየቅ ባለብኝ መንገድ እጠይቃታለሁ። እንደዚህ መጥቶ ሚዲያ ላይ በመፎካከርና ምናምን ክብሬም አይደለም የኔም ደረጃ አይደለም። ስለዚህ ሀላስ በቃ ተያት። ቴንኪው እዚህ ጋር ያላችሁ ሰዎች ሁላችሁንም በቃ አቡ አንቺም አትልከኝ መጀመሪያ ህዝቡን ማክብራ እንደዚህ ኤርፖርት እዚህ ጋር ጊዜያችን በከንቱ መሆን የለበትም። እሺ ኤርፖርት እንደዚህ ስም ዝርዝር በድርጅቴ በተቋሜ ስም እንደዚህ ነው ስም ዝርዝር ሰተሽ የምታስገቢ እንዲህ አይነት ጉዳይ ነው ኃላፊነት ወስዳለሁ። እንደዚህ አይነት ካሜራ ይገባል እንደዚህ ይገባል። እያንዳንዱ እዚህ ጋር ብትመጪ ምን ይላል እና ምንድነው ግንኙነቷ? ይኸውልሽ እዚህ ላይ የምታዩ እናት አባት ይኸውልሽ ግንኙነታቸው ምንድነው? ራሱ ኤርፖርት ይጠይቅሻል። ወንድም ያጎት ልጅ ከዛ በኋላ እዛ ካሊድ እንደዚህ ተቋሜን ገልጬ ነው ምን ብዬ ነው ጠርቼ ማስገባት? እስቲ ንገረኝ። እዚህ ቦታ ላይ ሳስገባት ይችልች ማን ነው ኃላፊነት የሚወስደው? እያንዳንዱ እናትና አባት ግንኙነታ የአባትና የእንትናቸው ስም ስለሚገናኝ ይሄ ሁሉ ተደርጎ ገባው አለቀ። እዛ ጋር ካላስገባኝ ብለሽ ጥያቄ እንደገና ደግሞ
ከመጣሽ በኋላ ደግሞ ላይቭ ላይ እንደዚህ ሲባል እኔ እንደውም አልገባውም እኮ ላይቭ ላይ ዝም ብሎ እየሄዱ ካሊድ ይምጣ ሲል ደወሉልኝ። ገባሁኝ። ስገባ በቃ ጥሩ ነው ሁሉም ሰው ተገኝቷል፣ እሺ እንዴት ነው ምናምን ሲሉ ኤርፖርት እየደረስኩ ነው፣ በቃ እዛ እንገባለን፣ የተከመረ የተፈቀደ ካሜራ አለ፣ በሱ ላይ ላይቭ ታስተላልፋላችኋለን። እዛ ውስጥ የምንችለውን ነገር ልጆች ካሜራ አስቆምን። ከገባም በኋላ ፋሲካ እንደዚህ ብሎ ተስፋዬ ሲጠይቅ ነው ይቅርታ፣ እኔ እሷ ከመጣች አልገባም፣ በቃ እኔ እሷ ከመጣች እወርዳለሁ፣ አለበዛ በቃ ሌላ ቀን አለ። አይ ቆይ ዛሬ ሰላም እንደዚህ ቀነስል ኖ እሱን ከፈለገች ሌላ ቀን ፕሮግራም አድርጎ ቤተሰቦቿ ጋር ያድርጉ፣ እኔ ግን እሷ ካለች እወርዳለሁ አልኩ። ይሄ ደግሞ መብት ነው። በቃ በጥፋት በሌለሽበት ነገር የኮነነሽን ሰው ጋር ምንም እንዳልተፈጠረ ራስሽን እንደመስደብ ማለት ነው። እዛ ጋር አምነሽ ቁጭ ብለሽ ማለት ምንም እንዳልተፈጠረ። ስለዚህ እስከዛሬ ለሚሰሩት ለነበሩት ቪዲዮዎች ሁሉ ሪኮግኒሽን እየሰጠሽ ነው። በእኔ ቋንቋ እንደተማረ ሰው እንደሚያይ ሰው ለዛ ነገር ጥፋትሽን እያመንሽ። ስለዚህ ከዚህ ሰው ጋር የነበረን ግንኙነት ጥሩ አልነበረም። ስለዚህ ኖ ኦፊሻሊ መጥቶ ሰው እኮ ብልጥ ነው። እንዲህ ብዬ ነበር፣ እንዲህ አጥፍቼ ነበር፣ ይቅርታ ብላ እንኳን እንደ ታላቅ ጠይቃ ቢሆን ነበር። አይ ይቅርታ ጠይቄው እኮ እንድመጣ እንኳን አልጠይቀኝ። ብልጥ ብትሆን እኮ መቼም ይሄ ሁሉ ችግር የሰውን ችግር እፈታለሁ ብሎ የተቀመጠ 700 ሰው በቀን 2000 ምግብ እየመገብን እዚህ ጋር በየቀኑ እዚህ ውስጥ ያለው ሰው እንዲሆኝ የነበር ካሊድ እንዲህ ነው በቃ ይቅርታ ብለሽ ብትይኝ እኮ አሁን አፍራለሁ። ያኔ መቼም አላህም ያይብናል። ግን አይን በጨዋጥበሽ ምን ብለሽ ምንም እንዳልተፈጠረ ሰው መጥተሽ እንዲያደርገሽ አሁንም እኮ ያለው ስብዕና ይናገራል እኮ እንደዚህ። እንደገና ደግሞ በሌሎች ሰዎች ረብሻ አስነስተው ግለሰብ አይደለሁም እኔ ቲክቶክ ላይ ያለው ሰው አይደለም እንደዚህ አይነት ረብሻ። በነገራችን ላይ አሁን ወጥተሽ መናገር እንዳለብሽ እየገባኝ ሲመጣ ነው አሁን ሚዲያ ላይ በዚህ ልክ እንኳን ወጥቼ የተናገርኩ። ምክንያቱም ዝም በማለቴ እስር ቤት ገብቻለሁ። ዝም በማለቴ ማንም ሰው ተነስቶ ሲናገር መናገር ያለብን ባለመናገር እኮ የደረሰብኝን ችግር አውቀዋለሁ። ስለዚህ ወደ መደበኛ ነገር መጥተሽ መልስ መስጠት ላለብሽ ነገር ሁሉ መልስ ትሰጫለሽ። አለበዛ ጥፋተኛ ሆነሽ ነው የታሰርከው። እኔ በተናገርኩት ነገር ነው የታሰርከው አላልኩም። ስለሌላ ነገር ነው ፋሲካዬ። በቃ አሁን ይኸውላችሁ አለቀ። በቃ እኮ አናዝመው ጉዳዩን። ይቅርታ ተጠያየቁና ጉድ ፋይሉን እንዝጋው። ፋሲካ ይቅርታ ጠይቂው። ወንድም ካልን ታላቅ ወንድምሽ ነው ማሬ። እሺ ይውድ ይቅርታ መጠየቅ ትልቅነት ነው። ይቅርታ ስላስቀየምኩ ወንድሜ በይው። አቡዬ ይቅርታ መጠየቅ ምንም አይደለም። ይቅርታ ጠይቀዋለሁ ወንድም ካሊድ። አዎ ታላቅ ወንድሜ ነው። ግን እሱ በሌላ ኑር ሰቦ ጉዳይ እንደ ኃላፊ ሆኖ እኔ መከልከል ነበረበት ወይ? እሱም ለዚህ ይቅርታ ሊጠይቀኝ ይገባል። ህዝቡን ይቅርታ ሊጠይቅ ይገባል። ለምሳሌ ማን ህዝቡ ጋር ለምን ታገናኘኛለሽ? አንቺ እኮ አንድ ግለሰብ ነሽ። ህዝብ ምን አገባው በዚህ ጉዳይ? ደግሞ በቃ እንደዚህ ነው። ከህዝቡ ጋር ማቀሳሰር ነው። በቃ አቡ ይቅር ለፊው እናትሽ እኔ ኧረ በአላህ እንደው አሁን ምን ውስጥ እንደገባው ይሄ በቃ አይመጥነኝም ለኔ በአላህ ኧረ በፕሊዝ በእናትሽ አትምጣ ስላለ ይቅርታ ይጠይቀኝ ከሆነ አትምጣ ያልኩት እንደዚህ ስለሰደበች ነው። ፐርሰናሊ የሰደብሽውን ነገር አውጥቶ ሳይቷል፣ ምክንያቱን አቅርቧል። ስለዚህ አንቺ ስለሰደብሽው ይቅርታ ልጠይቁ ይገባል። ገባሽ? ስለሰደብሽው ማናችንም ማንንም የሚመስደብ መብት የለንም። በጣም ይደብራል። ፐርሰናሊ ነው የነካሽው። ገብቶሻል? እና አዶ ነው ይቅርታ መጠየቅ ከፈለሽ ጠይቂው። ከዛ ወንድም ካሊድ ደግሞ መጀመሪያ ታርቃችሁ ሰላም ሆናችሁ ቢሆን ኖሮ ይጠራሽ ነበረ። ሄጂ ደግሞ ውስጥ የመግባቱን እንጂ እሱ ስም ዝርዝር ሰጥቶ ከመንግስት ፍቃድ ወስዶ ውስጥ ድረስ የገባው እንጂ ስለ ውጭው ኤርፖርት የማዘዝ መብት የለውም። የህዝብ ነው ውጭው። ውጭ ሄደ ኤርፖርት በር ላይ ቆመሽ መጠበቅ ትችይ ነበር ሌላን ብትፈልጊ። ውስጥ ነው ውስጥ የመግባትሽ ጉዳይ ነው እንጂ እንደዛ እንኳን እንዳላረግ እኮ ለማክሰኞ ተብሏል አለኝ ወንድሟ። ለማክሰኞም እየተባለ ነው። አጣራ እሱ ወንድሟን ጠይቂዋ። ቤተሰቦቿ ስለሚያደርጉት ነገር ወንድም ካሊድ አይመለከተውም። እሱ ወንድሟን ጠይቂው። አሁን ራሱ እኮ ሄደው ከወንድም ካሊድ ጋር ስንት ጊዜ ሆኗቸው እኮ ደውለው እንኳን ሄደናል መምጣት ከፈለግሽ ነው ያላሉሽም እኮ አይደል? ይሄ የእነሱ ችግር ነው። እነሱን ጠይቂያቸው። ወንድም ካሊድ የምንጠይቀው ራሱን ዳይሬክት ስለሚያስጠይቀው ጉዳይ ነው። ራሱን ዳይሬክት ስለሚያስጠይቀው ለምን የኤርፖርት እንድመጣ አላዘዘም ከሆነ ጸበኛ ስለነበራችሁ ኦልሬዲ ስሙን ስላጠፋሽ ስለሰደብሽው ኤርፖርት ነው ያላለም። ስም ዝርዝርሽን አላስገባም እዚህ ሊስት ውስጥ። ይሄ ደግሞ ስም ዝርዝሩ የሚያስፈልገው ውስጥ ድረስ ለመግባት ነው። መጀመሪያ ፍቃድ መጠየቅ ስለሚያስፈልግ
ይህንን ወረቀት አስገብተው ፍቃድ ሲሰጣቸው አፕሩቭ ሲደረግ ነው ውስጥ የሚገቡት አይደለ? ስለዚህ ውስጥ የመግባቱን ጉዳይ ከወንድም ካልብ ጋር ጸበኛ ስለሆናችሁ ውስጥ አትገቢም። አንቺ ግን ውጭ ትጠብቂያት ነበረ። ካልገባው አጎትየው ጋር ካልገቡት ሰው ጋር 10 ሰው ብቻ ነው የገባው አይደለ? ከሌሎቹ ጋር ውጭ ቆመሽ ትጠብቂያት። ሌሎቹ እኮ ሀቦ ውጭ ላይ ተቀብለዋታል። ከወጣች በኋላ እኮ ውጭ ላይ ፓርኪንግ ቦታ ላይ መኪና ፓርኪንግ ቦታ ላይ እኔ አሁን ፓርኪንግ ቦታ ላይ መታ እንደዚህ ላገኛት ትልን የኔ መብት አይደለም፣ አልከለክላትም። በእኔ የኔ ፍቃድ የሆነበት ቦታ ላይ እኔ ኃላፊነት መወስድበት ቦታ ላይ እኔ ቤት ላይ እኔ ቦታ ላይ ነው እንጂ ይችን ልጅ በቃ ይሄ ነገር እንዲህ ስለሆነ በቃ አሁንም ዳግም ስህተት ደግሞ አምጥቶ እንዲህ ነው ብሎ እንደገና ለመሰደብ ደግሞ ከሆነ ኖ ብለሽ ነው የከለከልኩት። ኤርፖርት በር ላይ ጠብቃ ፈልጋ መታ እዛ ቦታ ላይ መጠየቅ እኮ ትችላለች። አሁንም እኮ ቤተሰቦቿ 10 ኦልሞስት ሳምንት አለፋቸው ሄደዋል አይደል? እዛው ቡታጀራ ተቀምጠዋል። ከዛው ሌላኛው ገጠር ቦታ ሄደዋል። አሁን ተመልሰው በቃ ማንም ቤተሰብ እንዲያገኛት ማንም ሰው ልጅቷን እንዳያገኛት በቃ ራሷ እስክትሆን ድረስ ብሎ ራሳቸው ፕራይቬት አድርገዋል። በቃ ማመስገን ባለባቸው መንገድ ያመሰግናሉ። እሱን አሁን መብት አይደለም። አሁን ቡታጀራ ለምን ተገናኛችሁ ለምን ሆናችሁ ብዬ አልጠይቅም። ግን እዚህ ቦታ ላይ መተሽ ግን እኔ ኤርፖርት ውስጥ ትግባ ለሚል እዚህ ላይ ለምናየው ሊስት ላይ የድርጅቴ ማንነት ታውቆ የምሰራው ታውቆ እያንዳንዱ ሀቡ አሁን ወንድም ካድ መለሰችልን እኮ ውጪ ያልመጣሁትኝ ወንድምየው ቀኑን የምትገባበትን ቀን ስላልነገረኝ ነው ትክክለኛውን ቀን ብላለች። እሱ ሚዲያ ላይ ይታወቃል። ሀቡ ሚዲያ ላይ ይታወቃል። ሁሉም ህዝብ ያውቃል። ህዝብ እኮ ማታ ላይ ነገ ትገባለች ተብሎ ያውልሽ ጽፌለታለሁ። ቅድም የላኩልሽን ጽሁፍ ስጽፍለት እስኪ ላንብብላቸው። ይሄንን ስጽፍለት ለወንድምየው ምን አለሽ? ለምንድን ነው ግን የምትመጣበትን ሰዓት የሸወዳችሁኝ? መቼም ሳታውቁ አልቀራችሁም። ለወንድምየው የጻፈችለትን ነው። መቼም ሳታውቁ አልቀራችሁም። አፍ አውጥቼ ልመጣ ነው እያልኳችሁ አንተም ሰፍዩ አጎትየው ማለት ነው። አንተም ሰፍዩም ነይ እንቀበላት ማለቱ ይቅርና ቢያንስ የምትገባው ዛሬ መሆኑን እያወቃችሁ እና አቦ አሚራ ከደሴ ተነስተው ሲሄዱ እኔን ግን ማክሰኞ ነው አልከኝ። ለምን ካልድን ፈርታችሁት ነው እንዴ? ቤቱ እኮ አልሄድም ነበረ። ብመጣም ራሴን ችዬ ነው የምመጣው። ሁሌ መረጃ እንደደበቃችሁኝ ነው። ቅሬታዬና የታዘብኳችሁ ነገር ስለሆነ ነው። እልምሆም ዋናው እሷ በሰላም መግባቷ ነው። በድጋሚ እንኳን ደስ አላችሁ። ይሄ ለወንድምየው የላከችውን ስክሪንሻት ልካልኝ ነው። ከላከች በቃ ላከች አይደል? መልስ የሚሰጧት እሷ ነው። ካሊድ ጋር ብሎ መንጠልጠል ቤተሰቧን እንኳን ካደረጋት ቤተሰቧ እኮ ከሆነ ቤተሰቧ ኃላፊነት አሁን አለቀ። ቤተሰቧም እኮ በሚሰራው ስህተት በሚሰሩ ቪዲዮዎች ሀቢባ ይሄን ስጽፍለት ማለት ነው። ይኸውልሽ ሀቢባ ይሄን የጻፍኩለትን ለከድር ስጽፍለት ከድር ምን አለኝ መሰለሽ? መጀመሪያ አባቴ ማማን ነው ቦሌ መቶ እንዲቀበላት የምትፈልገው ሲለኝ ካሊድ አንደኛ አባቴ አልኩ አለኝ፣ ሁለተኛ እናቴ አልኩ አለኝ። ከዛ በኋላ ፋሲካ ነው ያልኩት። አይ ለፋሲካ ሪስክ አልወስድም አለኝ። የዛኔ ተውኩት። በጣም ይቅርታ ብሎ ለዚህ ይቅርታ ጠይቆኛል ከድር ማለት ነው። አዎ እኮ ነግረሽናል እኮ ቅድም፣ እሱም በግልጽ ተናግሯል። ለፋሲካ ሪስክ አልወስድም ብያለሁ። ለፋሲካ ኃላፊነት አልወስድም። ስለዚህ አንቺ ውስጥ እንድትገቢ ኃላፊነት አይወስድም ወንድም ካለ። ለምን ጸበኛ ስለሆናችሁ ኦልሬዲ ስለሰደብሽው ስላስቀየምሽው ስለተጣላችሁ ጸበኛ ለሆነ ሰው ደግሞ ማንም ምንም አይነት ውለታ አይውልም። ስለዚህ አንቺ መተሽ ኤርፖርት በር ላይ መቆም ትቺ ነበረ። ኤርፖርት ያልተቀበልኳት ደግሞ ወንድምየው ትክክለኛውን ቀን ስላልነገረኝ ነው ብለሻል። ሶ ባለመንገሩ ራሱ ኃላፊነቱን ይወስዳል። ቢነግረኝም እኔ ሳልፈለግ አልሄድም ነበር። ነይ እንሂድ ሌላን እንቀበላት ሳይሉኝ ቤተሰቦቿ እንደው አሁን ነው የምትገባው በዚህ ሰዓት እንኳን ድረሺ ቢሉኝ እኔ አልሄድም ነበር መጀመሪያ ስላልተፈለኩ ማለት ነው። አልሙሂም አሁን እኔ ካሊድ ላይ በሰራሁት ቪዲዮ እንደዚህ በዚህ ጉዳይ ነው ያልጠራኋት፣ በዚህ ጉዳይ ነው ተቀይሜያታለሁ ባለው ጉዳይ ላይ ይቅርታ። ከዛ በኋላ ግን እኔና ካሊድ የሚያገናኘን ነገር የለም። ግን እዛ ጉዳይ ላይ ስለሻልኳል ወንድም ካሊድ አንተ 20,000 ሰው በተሰበሰበበት እሷ መግባት የለባትም ብሎ የማዘዝ መብቱ አልነበረውም ከይቅርታ ጋር ማለት ነው። ፋሲካ አሁንም ኮሬክሽን ሀያቴ ያ ኡምሪ ያ ገልቤ ካልገባሽ ልንገርሽ
አትገባም ብሎ አላዘዘም። ከገባችን ይወጣለው ነው ያለው። የመውጣት መብቱ ማይከበርለት። እኔም የሆነ ሰው የተጣላሁት ሰው ሲመጣ የሆነ ቤት ከሆንኩኝ ለቅዬ እወጣለሁ። ይኸውልሽ ሀቢባዬ ተስፍሽ እንትና ፋሲካ ትግባ በቃ የሁሉም ነገር አልፏል፣ አሁን የደስታ ቀን ነው ሲል አይ አይሆንም ከገባች እወጣለሁ፣ ቪዲዮ ልክፈተው፣ ከገባች እወጣለሁ ሲል የቤቱ ባለቤት ኦኬ ውጣ ብሎ እሱ ወጥቶ አንቺን ማስገባት ይችል ነበር አይደል? እንደዛ ደግሞ መሆን የለበትም በእኔ ምክንያት። በቃ እንኳን ደህና ገባች ሌላ በሱ ይሄ ነው ያለው ነገር። አዎ ስለዚህ ሁለት የተጣላችሁ ሰዎች ስለሆናችሁ እዛ ቦታ ላይ ስምሽ ሲጠራ እሷ ከመጣች እኔ እወጣለሁ ሲል ኦኬ ውጣ ብሎ ቻው ብሎ አሰናብቶ አንቺን ማስገባት ይችላል የቤቱ ባለቤት። እሱ እወጣለሁ ሲል እሺ በቃ ተዋለች እወጣለሁ የማለት መብት አለ። ገብቶሻል ማሬ? አንቺን ብትሆኚ ያስቀየመሽ ሰው አንቺ ያለሽበት ቦታ ሲመጣ ብድግ ብለሽ አታስገቡት አትይም። በሰው ቤት አታስገቡት የማለት መብት ስለሌለሽ ምን ትያለሽ? መብትሽ ምንድን ነው? መውጣት ነው። መብቴ መውጣት ስለሆነ ብድግ ብዬ እወጣለሁ የማልፈልገው ሰው ሲመጣ ነው ያለሁበት ቦታ ላይ። እናንተ ተቀያይማችሁ ስለነበረ ነው። ተቀያይማችሁ ደግሞ ምንድነው? አንቺ ነሽ ቀድመሽ ሰድበሽ ቪዲዮ ይሰራሹ። ይሄ ደግሞ ስህተት ነው። ስህተት መሆኑን አምነሽ ደግሞ አንቺ አሁን ይቅርታ ብለሽዋል። ስለዚህ ጉዳዩ ተዘግቷል። ወንድም ካልል በዛ ስለተቀየመሽ ነው ኤርፖርት ሪስኩን አልወስድም ለእሷ ውስጥ ለመግባቱ ያለው። ታዲያ ውጪ ለምን መተሽ አልተቀበልሻትም ለሚለው ጥያቄ ደግሞ ወንድምየው ስላልነገረሽ ወይም ቤተሰቦቿ ነይ ዛሬ ነው የምትገባው ስላላሉሽ፣ ይሄ ደግሞ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እነሱ ደውለው ውጪ መተሽ ከሌሎች ሰዎች ጋር ውጪ መጠበቅ ትቺ ነበረ። ቀኑን ሳይነግሩሽ ቀርቶ ከሚዲያ ነው ያየሽው እንደኛ እንደ ማንኛውም ሰው። ይሄ ደግሞ አይገባም ነበረ ሊነገርሽና ከማንም በላይ ክሬዲት ሊሰጥሽ ይገባ ነበር። አንደኛ ወደ ሚዲያ ያመጣሻት አንቺ ስለሆንሽ። ወንድም ካልድ ፎቶን አንሳው ፕሊዝ። ችግር የለውም ሀቢባዬ። ይሄ መጀመሪያ በነገራችን ላይ ስለዚህ ፎቶ ላብራላለች በድጋሚ እንትን ስክሪንሻት እየሆነስ ይሄ ጥርሴ ተሰብሬ ነበር በሰዓቱ ማለት ነው። አሁን ላይ ተሰርቻለሁ። ያው የትም ቦታ ላይ ቢለጠፍ እኔ አያሳፍረኝም። ፋሲካ ናት የኔ ውድ ሀቡዬ። ለማሬ ፖዝ ሆኖ ነው ፕሊዝ ቢ ፖዘቲቭ እሺ ማሬ። ፖዘቲቭ ለመለጠፍ ምናምን ፈልጎ ሳይሆን ቪዲዮ ከፍቶ እያሳየን ቪዲዮ ፖዝ የሆነበት ሞመንት ላይ ነው። እና እያንዳንዱን ነገር በህይወታችን ኔጌቲቭሊ የምንወስድ ከሆነ ህይወት ከባድ ይሆንብናል። ፖዘቲቭሊ ደግሞ እኔ ነገራቶችን በመልካም እንየው። ፎቶ ለጥፎ አይደለም ቪዲዮ ፖዝ ሆኖ ነው። ቪዲዮ እያሳየን ፖዝ አድርጎት ነው አቆሞት ነው ቪዲዮን። ስለዚህ ወንድም ካልድም ያው ይቅርታ እንደተቀበልክ ነገራትና አንተም ይቅርታ በላትና ሰላም ሁኑ። እሺ ሀቡ ቅድም መጀመሪያ ስንጀምር እኮ አለ ከዚህ በፊትም ሙቤጋም ስንመጣ እንደዚህ አንደኛ ልክ ሰዎች እንደ ጥፋተኛ ለምሳሌ ትልቅ ነገር እንደተደራረገ ሰው ይቅርታ ማለት ያ ማለት ምንድነው መሰለሽ ሰዎች ጋር ጥፋት ጠፍቷል ማለት ነው። እንደዛ ሰዎች በድለውሽ ከሆነ በቃ አንቺ ዝም ትያለሽ፣ ዝምታሽን አምነሽ በሌላ በኩል ባላት ሂደት ጥፋቶች እኛን በብዙ መንገድ የሚያስተቹ የሚያስደርጉ ሰዎችን ወደማይሆን አቅጣጫ የሚወስዱ ነገር እየተደረጉ ነው። ታይ ብለን ስህተት ነው ያረምነው። አረምኳት በቃ ካረም አይደል ኦኬ። ይሄ ነገር ስህተቱም ሲፈጠር ደግሞ በምን ምክንያት ነው እዚህ ያህል ድረስ ካልሄድ እንደዚህ ሊያለኝ ይችላል። ምክንያቱም በጣም አንድ እንደውም በምነግርሽ አቡ አሚራንን ሚናወርን የሳውዲ ወኪሎች ናቸው። ሀቅ የሰው ሀቅ ስለሆነ ትኬታቸውን እኔ ከምንድነው ስሙ ከኮምቦልቻ እኔ አሬንጅ አስደርጌላቸው ነው ወደዚህ እንዲመጡ ያደረግናቸው። ዳትማት ኃላፊነት ለሚሰማኝ ሰው እንኳን ኃላፊነት ትወስጃለሽ። ከዛ በኋላ ላለው ሂደት ደግሞ ሁሉም ሰው የየራሱ ኃላፊነት አለ። ስለዚህ ስም ዝርዝራቸውን ጠይቄ ምን ብዬ እነዚህ ሰዎች መጡ። ኦኬ ለምሳሌ አንዳንድ ጊዜ ክሬዲት ብትፈልጊ እኮ 5 ሰው ነው የተፈቀደልኝ ብለሽ እናት አባትና ብቻ ይዘሽ በቃ እናንተ ውጭ ላይ ጠብቆ ብዬ እኔ እኮ እዛች ጋር ላይ ራሴን እንዲሰማይ መስቀል አቅተኝም እዛ ጋር ለመታየት እንዴት እንደሚደረግ አውቀዋለሁ። this is the one of እንትን እያንዳንዱ የምታደርጊበት ነገር። ለምሳሌ ወንድማችን ማስተራብነት ያኔ እንግዲህ አንቺን መተሽ ያገሽበት ነው። ለሕክምና ሲሄድ እኮ አውሮፕላን ድረስ የማይፈቀድበት ቦታ ቦርዲንግ ድረስ ሄደው ሲፈቀድ እኮ ጓደኞቹን ምኖቹን ሊስት አድርጌ ውስጥ ድረስ ይዘሽ አስፈቀደሽ ይዘን ገብተን ሸኝተናል። እኔ ያንን ለማድረግ እኔ ብቻ አንጠልጥዬ እኮ ለእኔ ብቻ ነው የተፈቀደው ለማንም ኃላፊነት አልወስድም ብለሽ እኮ ታደርጊያለሽ። ብዙ ድራማ አለ። ግን ቤተሰቡ ምን ታደርጊያለሽ? ግን ከዛ በኋላ ግን አንቺን ስህተት ውስጥ የከተተ ከአንቺ ጋር መልካም ግንኙነት የሌለው ሰው ደግሞ ስትሆን እንግዲህ ኃላፊነቱን አትወስጂም። በቃ አለቀ። እኔ ያደረግኩት በወቅቱ እሱ ራሱ ወደ ሌላ መንሻፈፍ ራሱ ትልቅ ስህተት ነው። ስለዚህ ኦንሊ ቲንግ
ላጠፋችሁ ላረገችው ነገር ትልቁ ይቅርታ ለፈጣሪ ነው። ፈጣሪ ዛሬም ነገም በመጥፎ ነገር አይወሰድም። እንደ ሙስሊም ደግሞ ዙልም ወላሂ ከምን ከወንጀል በላይ ወንጀል ትልቁ ወንጀል ሰዎች ባልዋሉበት ቦታ ማዋል መናገር ዙልም ትልቅ ኃጢአት ነው። በረከታችንን የሚወስደው ህይወታችንን ነው የሚያመሰቃቅለው። ነገር በሰፈርንበት ቁና ነው የሚሰፈረው። እንደ ጉራጌ ደግሞ ወላሂ እኔ እንዳደግኩበት ማህበረሰብ በርቼ ትልቅ ነገር ነው። ሰዎች በሌሉበት ቦታ ባላደረጉት ነገር ማንሳት በርቼ ትልቅ ዋጋ ያስከፍላል። ስለዚህ ጥንቃቄ መውሰድ አለብን። አላህ ደግሞ እንዲህ አይነት ነገር ከማድረግ ከመናገር አላህ ይጠብቀንና እቺ እህቴ ናት። አላህ እኔ እንኳን አይደለም በብዙ መንገድ እኔ የተከፋው ሰው ነኝ። እንኳን አይደለም አንድ እህት መተሽ እንዲህ ብለሽ ከአንድ እህት ጋር እንደዚህ መያያዝ ቀርቶ ስለዚህ አፋፈትልላህ ከኔ ጋር በዚህ አይነት መገናኘት መናገርም አልነበረም። እየደወላችሁ መልእክት እየላካችሁ በውስጥ ያላችሁ እንደው ሰውን አክብሬ ረመዳን ላይ ነገ እንዲህ ብላችሁ እርዱኝ አግዙን የምንላቸው ሰዎች ናቸው 6000 7000 ይዘው የተቀመጠ ይሄንንም ሰው ማክበርም ስለሆነ ነው። ስለዚህ ህዝቡ ደግሞ በማይሆን ነገር ስም ሲነሳ ክሊር ማድረግ ስላለን አልናገርም ብዬ በማለታችን እኮ በመውጣታችን የደረሰብንና እንደ ሌባ ተቆጥሬያለሁ፣ እንደ ሌባ ታስሬያለሁ። አሁን ወጥቼ ይሄ የነበረው እውነታው ብዬ ባወጣ ምን ይጠቅማል? ስሜ በብዙ መንገድ ከጠፋ በኋላ ለዚህ ነው ክሊር ማድረግ ስለነበረብኝ ነው። ስለዚህ ከእሷ ጋርም የነበረ ነገር አላህ እንግዲህ አይቁጠርባት፣ ከመጥፎ አይቁጠርባት፣ አላህ ያንሳላት፣ ልጆቿን ትዳሯን አላህ ያሳምርላት። አለቀ። ሽኩራን። ፋሲካ ሌላ የምትይው ነገር አለ? ሌላ የለም ውዴ። በቃ በመጨረሻም ሰላም ናችሁ? አሁን ታርቃችኋል? ይቅርታ ተባባልን እኮ እኔ ይቅርታ ጠይቄዋለሁ። እሱ ይቅርታ ለማለት ቢከብደውም እኔ ጠየቅኩት። ችግር የለውም እህቱ ነኝ ልጁ ነኝ። አብሽር። ከአላህ በላይ ምን አለ? አይሽ ሀቢባ ፋሲካ እንደ ወንድም ደግሞ አሁን ታይወልሽ የተጣላውን እለፊውና እንደ ታላቅ ወንድም ደግሞ ስመክርሽ ምን ይሆናል መሰለሽ? ልብሽ ላይ በነገራችን ላይ እንደዚህ ካስቀመጥሽው ከታገልሽው አንቺኑ ነው የሚጎዳሽ። አንድ አጭር ታሪክ ልንገርሽ እንደው ከዚህ ሙድ ውስጥ ለመውጣት ይኸውልሽ አንድ ሰው ምንድነው የዚህ የመመረቂያ ጽሑፉን ለመስራት ካሜራ ይደቅንና ተራራ ላይ ይወጣል እና ንስር አሞራ ነው እንትን ማድረግ የፈለገው የመረጠ እንዴት አታክ እንደሚያደርጉ እንዴት እንደሚይዙ እና ንስር አሞራን እየቀረጸ ብዙ ቦታ ካሜራ እና ንስር አሞራ ከመሬት ላይ ብድግ አድርጎ የሚፈልገውን ወላ አሳ ወላ እባብ ወላ ትልቅ ነገር በግን ሁሉ አንስቶ ወደ ሰማይ ይወጣል። ወደ ሰማይ ከወጣ በኋላ ረጅም ርቀት ይዞት ከሄደ በኋላ ሲለቀው መሬት ላይ ይፈጠፈጣል። ከዛ በኋላ ያ ነገር እንደሚፈልገው አድርጎ ይበላዋል ያለምንም ነገር። አንድ ጊዜ ላይ ሄዶ ብድግ ያደርግና የሆነ ነገር ይዞ ይወጣል። ያ የሚወስደው እንስሳ ወደ ላይ ይዞት ሲወጣ ይታገለዋል። ከታገለው አየር ወደማያገኝበት ቦታ ይዞት የሚወጣ ለካ ያ ነገር ይዞት እየወጣ እያለ ከስር ያለው ነገር ሌላ ከዚህ በፊት አንስቶት ማያቅ እንስሳ ነውና ላለመውደቅ ብሎ አሞራውን ጨምቆ ይዘዋል። አሁንም አሞራው ይታገለዋል። የሆነ ቦታ ላይ መልቀቅ ሲገባም ሳይለቀው እንደገና ከፍ ይላል። ከፍ ሲል አሞራው ከዚህ በፊት ወጥቶ ማያቅበት ሌላ አየር ውስጥ ገባ። ራሱ ከቁጥጥር ሆነ። ከዛው አብረው ተያይዘው መልሰው ቁልቁል ወደቁ። ሲወድቁ ያ ሪሰርች የሚሰራው ሰውዬ ካሜራውን ከፍቶ እያንዳንዱ ሲያይ ለካ ያ ሄደው ይዞት የወጣው ጥፍር ያለው እንስሳ ነው እና የአሞራውን ልብ እንደዚህ ነክሶ ይዞታል እንዳይወድቅ ፈርቶ። የማይሆን እልህ በማይመለከተው ነገር እልህ ሲያያዝ ያ አሞራ ህይወቱን አጣ። ነገሮችን እንደዚህ ስንይዝ፣ ክፋትን እንዲህ ስንይዝ፣ ቂም እንዲህ ስንይዝ መጀመሪያ የሚያጠፋን እኛን ራሳችን ነው፣ ሌላ ሰው አይደለም። በቃ የመጨረሻ ይሄ በህይወታችን ሰዎች እንዲያደረጉን ብለን ቂም ስንይዝ ይሄን ይመጣል። ይሄ አንዱ ምሳሌ ደግሞ ይኸውልሽ በሌላ ቋንቋ እኮ ይኸውልሽ አንቺ እንዲያልሽኝ ብዬ እኔ ነገሩን ብረሳውና ቢሆን ኖሮ እኮ ዛሬ ላይ ከአንቺ ጋር እዚህ ጋር ለመቀመጥ ባላረገ ብተወው ኖሮ ይኸውልሽ እንዲህ መያዝ መለሱ እንኳን አንቺን እኔን አስከፍሉኛል። ስለዚህ አሁንም ከሰዎች ጋር የምትገቢውንልህ የምታደርጊው ነገር እኔ እኮ የበለጠ ሚዲያ ላይ የተለያየ ነገር ላይ እንደሰራ ሰው እኮ ነገ ላይ ዩቲዩብ የምትሰሪበትን ነገር ነይ እንደዚህ ቦታ አለ ነይ እንደዚህ ቦታ አለ ሚዲያ ትሬኒንግ ሰጥቶኝ ላግዝሽ የምችል ሰው ነኝ። ማንንም ሰው ማቋቋም ሰው ነኝ። እንኳን አይደለም እንዲህ ተነስተሽ እንዲህ ያለ ብለሽ እንደዚህ ኤቨን ወደ ላይ አደባባይ አውጥቶ እንዲህ የምንነጋገረው ሰዎች አልነበርንም። ስለዚህ
እኔ አሁንም አላህ አሁንም ልቦና ይስጣል ለሁላችንም። አንቺንም ከእንዲህ እልህ ይዞ ተሸናፊ ነኝ አይደለሁም ብለሽ እልህ ከመያዝ ይሄ ዋጋ ያስከፍልሻል። እና እኔ እልህ አልተያዝኩም፣ የእውነት እልህ አልተያዝኩም። ይቅርታ ጠየቅኩ እኮ። ሌላ ደግሞ በመጨረሻም እሱም እኮ አፈቱ ሊላ አለሽ። አፈቱ ሊላ ማለት በቃ ይቅርታሽን ተቀብያለሁ አፍ ብዬሻለሁ ማለት ነው። ስለዚህ ታርቃችኋል። ነገ አዲስ አበባ ስትመጪ ታርፊያለሽ። ወንድምሽ ነው ወንድም ካልድ ጋር ታርፊያለሽ። ብዙ ስራዎችን ብዙ ሰዎችን አብራችሁ ልትረዱ ትችላላችሁ። የሰው ልጅ ምን እንደሚያገናኘው አይታወቅም። ስለዚህ ፍቅር ነው የሚሻለው። እሺ አበባዬ፣ ያው ከመጀመሪያ ያው ለዚህ ሁሉ መንስኤ የሆኑ ሌላ ሀገር እንድትገባ ጊዜያቸው አሁን እሱን አንንካው ሀቢባ። ይኸውልሽ አሁንም ሌላ ቦታ መስመሩ ሌላ ይሄዳል። ይሄ ታመሰግን ነው ሌሎች ሰዎችን ልትቀር አይደለም። እሺ እኔ ጨርሻለሁ። ስለዚህ ልውጣ። አዎ እሺ ወንድም ካልድ ሁለታችሁ በቃ ታርቃችኋል፣ ጨርሳችኋል። አንተ ባለክበት የሰው ስም እንዳይነሳ ፈርተህ ከሆነ ጥሩ ነው። አይ አይደለም ማንሳት ሳይሆን አሁን ምንድነው መሰለሽ የሆነ ነገር ወደ ህዝብ ስቴጅ አሁንም ይኸውልሽ መጠንቀቅ ያለብን ቪዲዮ ይሄ ቀን አደባባይ ነን ኮሬክት ተደርጎ ተነስቶ ደግሞ እንደዚህ አለች እሱ ግን እንደዚህ አላደለም ይሄ ነው የሚመጣው። እንዴት እንደሚቀናበር እኮ አይተናል። አሁን ታውቂዋለሽ መቼም ላንቺ አልነግርሽም። አሁን ዛሬ በተሰበሰብንበት አጀንዳችን እንጨርሰናል። ሐላስ እኔም ጉዳይ አልቋል። የሁለታችሁ ጉዳይ አልቋል። ታርቃችኋል። አልሐምዱሊላህ ሰላም ነው። ማሰናበት ካለብሽ አሰናብችን አለቀ በቃ አሰናብችንና እዚህ የራስሽን ነገር ቀጥይ እንጂ አሁንም ሌላ ሰው ማመስገን እንደዚህ ማድረግ አሁንም መሆን ምንድነው ማመስገን እኮ መብቴ ነው ሀቢባዬ። ፋሲካ ቆይ ወንድም ካልድን ከሸኘው በኋላ መናገር የምትፈልጊውን ሁሉ ትናገሪያለሽ። ኦኬ ጠብቂ። ወንድም ካልድ ጨርሰካል። ሁለታችሁ ታርቃችኋል። የእናንተ ጉዳይ አልቋል፣ ተዘግቷል። እናመሰግናለን። ህዝቡን አክብረህ ስለመጣህ በጣም ነው የምናመሰግነው። አላህ ያክብርክ። የተከበረ ሰው ነው ሰው የሚያከብረው እና አክብረህን ስጠራህ እሺ ብለህ ስለመጣህ በጣም አድርገን እናመሰግናለን። እኔም ደግሞ ሀቡ ምን ሰውን ያላመሰገነ አላህን እንዳላመሰገነ ይቆጠራል እና እዚህ ጋር ቤታችን ሲጎድል የሚሞሉ ናቸው ከማንም በላይ አረብ ሀገር ያሉ እህቶች፣ ሴቶች፣ ወንድሞች በተለይ ሴቶች የዚህም ጊዜ ሀቅ አለብን ብለን በነገራችን ላይ ባለፈው አሁን እንኳን በአንድ ቀን ሌሊት እንደዛ ታሪኳን የሰራሽላት ገኒ በአጋጣሚ አሁን ችግር አጋጥሟት ወደ ገጠር ሄዳ ነው። አሁን ወደ 1 ሚሊዮን ብር ሞልቶላታል። 2 ዓመት ሰርታ ማታገኘው ነው የአንድ ሰው ህይወት እንዴት እንደሚቀየር። እንግዲህ አላህ ኸይር ጀዛሽን ይክፈልሽ። የሰጣችሁ የረዳችሁን ወንድሞች እህቶችም አላህ ኸይር ጀዛችሁን ይክፈልላችሁ፣ የበለጠ ደግሞ ይጨምርላችሁ። በአንድ ቀን ሌሊት ራሴን አጠፋለሁ ያለች ልጅ ምን ያህል ህይወት ውስጥ ገብታ መልሶ ህይወቷ እንደተስተካከለ ከልጇ ጋር ተገናኝታ 2 ዓመት ለፍታ የምታገኝበትን ገንዘብ ነው። በነገራችን ላይ በትልቅ ፕሮግራም አድርገን እንሸኛታለን። ቤት ተከራይታ ራሷን እንችል እናደርጋታለን። ምክንያቱም ዞሮ አረብ ሀገር ለፍታ ነበር ይህን ብር የምታገኘ የነበረ። ምናልባትም እንደዚህ ላይጠራቀምላት ይችላል። እንግዲህ እንደዚህ አይነት ከጉድለታቸው የሚሰጡት እህት ወንድሞችና አሁንም ሀቃችሁን ማንም ይነካው የለም። አላህ አንተ ላይ ወርውሪያት ዙር ብዬ አላየሁም። መውለጃ ሰዓት ነበረ ስንት ደረሰን ብዬ ቁጭ ብዬም ደረሰኝ አላረምኩም። በቃ የዛ ዕለት እርዳታውን ሰበሰብኩ። አንተ ኤርፖርት ሄደህ ተቀብለህ ቤትህ ካሳርፈህ ወንድም አባት ሆነካት እኔ ከዛም በኋላ አንተ ላይ ወርውሬ ይሄንን ኃላፊነት ዞር ብዬ አላየሁም እና በጣም ነው የማመሰግነው ወንድም ካልድ ወላሂ። ለዛ ራሱ አንድ ቪዲዮ ራሱ አልተሰራም። ግን አሁን ቪዲዮ እያንዳንዱ ነገር መስራት እንዳለ ሰው የሚያየውን ነገር ነው የሚያምነው። ማየት ማመን ነው እና በየቀኑ እንደዛ ነው። ኢንሻአላህ በቅርብ ቀን ፕሮግራም አድርጊና እንሸኛታለን። ከዛ ውጭ ደግሞ እዚህ ላይ ደግሞ ለተቀየማችሁ በማይሆን ነገርም ተረድታችሁ ቪዲዮ የሰራችሁ ያልገባችሁም ሰዎች በአላህ ስም የሚቀርታ ብያለሁ። ይቅርታ ለሁላችሁም። ከዛ ውጭ ግን ሁላችንም 1 ደቂቃ እናስተውልና የሆነ ነገሮችን ከማድረግ በፊት ምንድነው ግልጽ ያለውን ነገር ብለን ማየት ለእኔ ሳይሆን በሌሎችም ላይ ባለ ሂደት ላይ ማስተዋል መኖር አለበት። አለበዛ ካፋችን ከወጣ በኋላ እኛ ራሳችን የምናፍርበት ነገር ይመጣል። ስለዚህ ይሄን ማስተካከል አለብን ብዬ ነው መልዕክት ማስተላልፈው። በተለይ ደግሞ እንደ ሀገር ደግሞ በጣም አሁን ትልቅ ነገር እየበጠበጠን እየረበሸን ያለው የሶሻል ሚዲያ ነገር ነው። ዛሬ ከላይ የተባለን ስም ጊዜ ተብሎ ሰዎችን የማይሆን ሜስ ውስጥ ሁሉ ይገባሉ። የማይሆን ነገር በተለይ ደግሞ ትልልቅ ስራ ላይ ያሉ ቢዝነስ ላይ ያሉ ሃይማኖት መሪዎች፣ አባቶች ብዙ ነገሮች እንደዚህ አይነት ነገሮች እየተነሳ ስለሆነ ጥንቃቄ እንውሰድ እና ሄደን ገብተን እንኳን ኮሜንት በምንጽፋት ነገር
ፈጣሪ ይጠይቀናል ራሱ። ምክንያቱም ምን አረጋግጠናል? ነገ አሄራ ቤታችን ላይ የምንጠየቅበት ነገር ነው። እያንዳንዷ የምናረጋት ነገር ፍርድ እየሰጠን ነው። እዛ ቦታ ላይ ሌባ ነህ፣ እንትን ነህ፣ አጭበርባሪ ነህ ምናምን ስንል አላህ ይጠይቀናል። እያንዳንዷን ለምንጽፋት ነገር ፈጣሪ ይጠይቀናል። ከዚህ ነገር እንቆጠር። ከምንም በላይ ሌላ ወንጀል መስራት አይጠብቀንም እኮ ሰዎች። እንግዲህ አትዋሽ፣ ማንም ሰው በሐሰት አትክሰስ አይደል? እንደ ሁሉም እምነት በክርስትና ብትሄጂ እኮ 10ቱ ትእዛዛት ላይ ብትሄጂ እኮ አትዋሽ፣ አትግደል፣ ምናምን በማንም ሰው ቢሆን በሐሰት አትወንጅ። ስለዚህ ይሄ ትልቅ ነገር ነው። ስለዚህ ሁላችንም ይህን መጠንቀቅ መቻል አለብን። እንደ ሙስሊምም ደግሞ አላህ ከእንደዚህ አይነት ሀቅ ይጠብቀን ነው የምለው። ሹክረን። በማንኛውም ሰዓት ደግሞ እዚህ መጥቼ ዋናው ትልቁ ከመስመሬ ወጥቼ ያደረግኩበት የምታግዙን የምትረዱን ከኛ ከጀርባችን የሆናችሁ የአረብ ሀገር በመላው ዓለም ያላችሁ ወንድሞች እህቶች ስለሆናችሁ እሱንም ጭምር ለእናንተም ክብር ስንል የመጣሁና መስመር ስቼ ስሜታዊ ሆኜ መስመር የሳትኩት ነገር ካለ አሁን በአላህ ስም ይቅርታ ጠይቃለሁ። ሹክራን። እሺ፣ እናመሰግናለን። ወንድም ካልድ ከመውረዱ በፊት ከወንድም ካልድ የምትፈልግ ነገር አለ ፋሲካዬ? ምትይለ ወንድም ካልድ እሱን የማይመለከት ጉዳይ ከሆነ የምታወሪው በቃ እሱ ይሄድ ማለት ነው። እሺ፣ እናመሰግናለን። እሺ፣ ማመስገን የምትፈልጊያቸው አካላቶች አሉ መሰለኝ። ከመጀመሪያ ያው ለዚህ ሁሉ ያደረሷት የሌይላን ሀገሯ ገብታ ከቤተሰቦቿ ጋር እንድትገናኝ የተረባረቡላት በአረብ ሀገር የሚገኙ የማዳም ቅመሞች ናቸው። ያው ትልቁን ድርሻ የአንበሳውን ድርሻ እነሱ ይወስዳሉ። ይሄ ዛሬም ነገም የምናገረው ነገር ነው። በመቀጠል በበረሃው ላይ ፀሐይና ብርድ የሚፈራረቅባቸው ወንድሞቿ ናቸውና እነሱን ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ ያው ከቆየም በኋላ አንቺ ጋር ቢደርስም የአንቺ ውጤት ነው ብዬ ነው ያመንኩት። በነገራችን ላይ ብዙ ሰዎች እንደሚፈሩሽ አምኛለሁ። በአንቺ ጉዳዩ አንቺ ጋር ከደረሰ በኋላ በጣም ብዙ ለውጥ አይተን ለዚህ ደርሰናልና አንቺንም ማመስገን እፈልጋለሁ። በዚህ አጋጣሚ አንቺ ጋር ሲደርስ ደስ ነው ያለኝ በዛን ሰዓት ማለት ነውና ከዛ በመቀጠል ጨርሻለሁ። ሁላችሁም እንደው ፋሲካ እንደዚህ ብላችሁ ድምጽ ለሆናችሁኝ በሙሉ አመሰግናለሁ። እወዳችኋለሁ። እኛም በጣም እናመሰግናለን ፋሲካ። ስለታረቃችሁ ከወንድም ካልድ ጋር በጣም ደስ ብሎናል። እኔ ደግሞ እንደ እህት የምመክርሽ ነገር ሌላ ጊዜ ቪዲዮ ስትሰሪ ዩቱብ ላይ ማስረጃ ያዢ። ነገ እንዳያስወቅስሽ ምንም አይነት ነገር ቪዲዮ ስትሰሪ የሆነ ኢንፎርሜሽን ሲመጣልሽ ማስረጃሽን ያዝ አድርገሽ ቪዲዮን ትሰሪያለሽ። እሱ ነው ስህተቴ ሀቢባዬ። በዛ ሰዓት ደውለው እንዲህ ነው ሲሉኝ የሆነ የሪከርድ ማስረጃ የሆነ ማስረጃ መያዝ ነበረብኝ። አሁን ነው የገባኝ። ገብቶሻል? አሁን በዛ ሰዓት ላይ አላልንም ማለት አፋልጉኝ እንኳን አዳምጪኝ ፋሲካዬ፣ አፋልጉኝ እንኳን ቪዲዮ መተው አፋልግኝ እንኳን ቪዲዮ ሲጠይቁኝ ቪዲዮ እንትንልና የጠየቁበትን ቪዲዮ ሪከርድ ላይቭን ዳውንሎድ አድርጌ አስቀምጬ ነው። ለምን ያኛው አካል መጥቶ ሊሆንሽ አንዴ ምን እንደገጠመኝ ልንገርሽ፣ በምን ምክንያት እንደዚህ ማድረግ እንደጀመርኩ። አንድ ጊዜ አንዷ ትመጣና እህቷን እንዳፋልጋት አረብ ሀገር መጥታ እንደጠፋችና እንዳፋልጋት ትነግረኝና ያፋልጉኝ ቪዲዮ ሰራላታለሁ። አፋልጉኝ ቪዲዮ ስሰራላት ጀለሴ ለካ አንዱን ሱዳን አግብታ ከቤተሰቦቿን ስላልፈለገች ነው ማትደውለው ምን ማትለው የጠፋችሁ ከቤተሰቦቿ አንዱን ሱዳኒ አግብታ በድብቅ አረብ ሀገር ላይ እየኖረች ነው። ከዛ ያ ሱዳኒ ይመጣና እኔን በኢንስታግራም ቮይስ አድርጎ አንቺ ማናባሽ ነው የሚስቴን ፎቶ ለጥፈሽ አፋልጉኝ ቪዲዮ የምትሰሪው ማን ፈልጊ ያለሽ አለኝ። ከዛ ለካ ልጅቷ ስትለኝ እኔ እንትን ላኪልኝ አላልኳትም ነበረ። ላይክ እኔ እህቴን አፋልጊኝ እንደዚህ ብዬ ቪዲዮ ሰርተሽ ላኪልኝ አላልኳትም ነበር። ግን ላይቭ ሪከርድ መኖሩ ጠቀመ። ዳውንሎድ አድርጌ ቆርጬ እሱን ላኩለት። እህትየው ናት መጥታ ፈልጊልኝ ያለችኝ ብዬ ነገርኩትኝና አይ አትፈልግም ቤተሰቦቿን አጥፊ ያለኝ የእሱን ቮይስ ወስጄ ይኸውልሽ ይኸው አግብታ እህትሽ ሱዳን አግብታ እየኖረች ነው አትፈልጋችሁም ብዬ ነገርኳት ለሷ። ግን የዛኔን የማስረጃ ባይኖረ ኖሮ ሰውየው እኔን ቢከሰኝስ የሚስቴን ፎቶ ለጥፋ ቪዲዮ ሰራች ብሎ ገባሽ?
እና ስለዚህ የምንም አይነት ነገር ስትሰሪ አንቺን እንዳያስጠይቅሽ ማስረጃ ያዥ። ኦኬ እሺ። ማንም ሰው ምንም ነገር ለምን ይናልሽ ጌታም ተሻልሽ ብትባይ ይኸው ልጅ ታሳያለሽ ማስረጃሽ። ከዛ አንቺ ከተጠያቂነት ነፃ ትሆኛለሽ። የሚዲያ ሰው ስትሆኚ ሁሌ ማስረጃ መያዝ እንዳትረሺ። እኛም እናመሰግናለን። በርቺ። በቃ ወደ ቲክቶክም ደግሞ ነይ። እመጣለሁ አሁን። እሺ እናመሰግናለን።